ሰላም የሪሚዲያል አካዳሚ ተማሪዎች ዛሬ ከታይፕስ ኦፍ ሊቨር ጀምረን እናያለን ማለት ነው። ኦኬ ታይፕስ ኦፍ ሊቨር ኤንድ ኢትስ ሪሌሽን ዊዝ ሜካኒካል አድቫንቴጅ ቬሎሲቲ ሬሾ ጋር ያለውን ዝምድና አብረን እናያለን ማለት ነው። ኦኬ ፎር ክላስ 1 ሊቨር አሁን ክላስ 1 ሊቨር ላይ ምን ይለናል? ክላስ 1 ሊቨር የምንለው ኢፈርት አርም ሜይ ቢ ኢኳል ቱ ግሬተር ዛን ኦር ለስ ዛን ስሎድ ማለት ነው። አርም አሁን እዚህ ጋር ምንድነው ኢፈርት አርም ሜይ ቢ ኢኳል ቱ ኦር ኢትስ ግሬተር ዛን ኦር ሌስ ዛን ዘ ሎድ አርም እዚህ ጋር ማለት ነው። ሶ ሜካኒካል አድቫንቴጅ ኤንድ ቬሎሲቲ ሬሾ ሜይ ቢ ኢኳል ቱ ግሬተር ኦር ሌስ ዛን ዋን ይሆናል ማለት ነው። ኦኬ ይህንን እንገራችሁ እዚህ ጋር ቆይ። ኢፈርት አርም የምንለው ከዚች እስከዚች ያለችው ናት። ሎድ አርም ደግሞ ከዚህ እስከዚህ ያለው ነው። ሶ በዚህን ጊዜ ኢፈርት አርማችን ምን ሊሆን ይችላል? ግሬተር ኦር ሌስ ዛን ዘ ሎድ አርም ሊሆን ይችላል። ሶ ቬሎሲቲ ሬሾዎች እና ሜካኒካል አድቫንቴጃችን ሜይ ቢ ኢኳል ቱ ኦር ዲስ ግሬተር ኦር ሌስ ዛን ዋን ሊሆኑ ይችላሉ ማለት ነው። ሶ ኢፈርት አርም ግሬተር ዛን ሎድ አርም ከሆነ ኢፈርት አርማችን ይሄ ማለት ነው። እዚህ ጋር ያለው ይሄኛው ሳይድ ከበለጠ ከሎድ አርሙ ከበለጠ ሜካኒካል አድቫንቴጃችንም ከአንድ ይበልጣል፣ ቬሎሲቲ ሬሾችንም ከአንድ ይበልጣል። ሰች ሌቨር ኢዝ ፎርስ መልቲፕላየር ይሆናል ማለት ነው። ስለዚህ እነ ሼር እና ክሮባር ኦር ክላው ሃመር እነዚህ ሜካኒካል አድቫንቴጃቸው ከአንድ ወይም ቬሎሲቲ ሬሾቸው ከአንድ የበለጠ ነው፣ ፎርስ መልቲፕላየር ናቸው ማለት ነው። ዚያዘር ኢፈርት አርማችን ከሎድ አርማችን ሲያንስ ምን ይሆናል? በዚህን ጊዜ ምንድነው ሜካኒካል አድቫንቴጃችንን ከአንድ አንሳል፣ ቬሎሲቲ ሬሾችንም ከአንድ አንሳል። ቬሎሲቲ ሬሾችንም ሜካኒካል አድቫንቴጃችንም ከአንድ ካነሰ ይሄ ሊቨር ምንድነው ማለት ነው? ኦብቴን ጌይን ስፒድ ነው እያገኘ ያለው ማለት ነው። ሶ ዘ ሎድ ኢዝ ግሬተር ዛን ዘ ዲስፕሌስመንት ኦፍ ዘ ኢፈርት ማለት ነው። ሶ እዚህ ጋር ደግሞ ሲዘር ዩዝድ ቱ ካት ክሎዝ እነዚህ እዚህ ጋር ይመደባሉ ማለት ነው። ሶ ሜካኒካል አድቫንቴጃችን ከአንድ ሲያንስ ይሄን ቬሎሲቲ ሬሾችን ከአንድ ሲያንስ ይሄ ምን እንለዋለን ማለት ነው? ኢፈርት አርሙ ከሎድ አርሙ አንሷል ማለት ነው። ሶ በዚህ ውስጥ የሚመደቡት እና ሲዘር እዚህ ግሩፕ ላይ ይመደባሉ ማለት ነው። ኦኬ ዚያዘር ክላስ 2 ሌቨር የምንለው ነው። ክላስ 2 ሌቨር የምንለው ኢፈርት አርማችን ኦልዌይስ ግሬተር ዛን ዛት ኦፍ ዘ ሎድ አርም ነው። ሶ ሜካኒካል አድቫንቴጃችን እዚህ ጋር ከአንድ ይበልጣል ማለት ነው። ሶ ኢፈርት አርማችን ከሎድ አርማችን ይበልጣል። ይሄ ማለት ሜካኒካል አድቫንቴጃችን ግሬተር ዛን ዋን ነው። እዛ ጋር ምንድነው ሊበልጥም ሊያንስም ይችላል። እዚህ ጋር ግን ሁልጊዜ ኢፈርት አርማችን ከሎድ አርማችን ይበልጣል ማለት ነው። ሶ አይዳል ማሽን ነው እዚህ ጋር ፎር አይዳል ማሽን ሜይ ቢ ሜካኒካል አድቫንቴጅ እና ቬሎሲቲ ሬሾችን አንድ ሊሆን ይችላል። በዚህም ጊዜ ኦር ቬሎሲቲ ሬሾችን ከአንድ ሊበልጥ ይችላል። ክላስ 2 ሊቨሮችም ምንድናቸው? ፎርስ መልቲፕላየር ናቸው። ክላስ 1 ፎርስ መልቲፕላየር ሊሆኑ ይችላሉ ኦር ስፒድ መልቲፕላየር ኦር ስፒድ ጌይናንስ ሊሆኑ ይችላሉ። ፎር ክላስ 2 ሊቨሮች ግን ፎርስ መልቲፕላየር ናቸው። ዛት ኢዝ ሜካኒካል አድቫንቴጃቸው ግሬተር ዛን ዋን ነው ኤንድ ቬሎሲቲ ሬሾቸው ኦልሶ ግሬተር ዛን ዋን ነው። ስለዚህ ክላስ 2 ሊቨሮች ፎርስ መልቲፕላየር መሆናቸውን ትይዛላችሁ ማለት ነው። ዚያዘር ኢትስ ክላስ 3 ሊቨር የምንላቸው ናቸው። እነዚህ ምን ብለናል? ዛት ኢዝ ዘ ፈልክረም ኢዝ ኦን ዘ ሳይድ ኤንድ ዘ ኢፈርት ኢዝ ኦን ዘ ሚድል ኤንድ ዚ ሎድስ አር ኦን ዚ አዘር ሳይድ ብለናል አይደለ? ሎዱ ከሌላ ሳይድ ነው፣ ፈልክረሙ ከአንድ ሳይድ ነው፣ መሀል ላይ ነው የኛ ኢፈርት የሚሆነው ማለት ነው። በዚህም ጊዜ ኢፈርት አርማችን ኦልዌይስ ከሎድ አርማችን ያንሳል። በዚህም ጊዜ ሶ ሜካኒካል አድቫንቴጃችን ከአንድ ያንሳል ማለት ነው። ሶ ሜቢ ፎር አይዳል ማሽን ግን ሜካኒካል አድቫንቴጃችን ከቬሎሲቲ ሬሾችን እኩል ሊሆን ይችላል በዚህም ጊዜ ማለት ነው። ሶ ቬሎሲቲ ሬሾችን ከአንድ ያንሳል ማለት ነው። ሶ ክላስ 3ዎች ምንድናቸው? ስፒድ መልቲፕላየር ናቸው። ምክንያቱም ሎድ አርማችን ከኢፈርት አርማችን ስለበለጠ ወይም ሜካኒካል አድቫንቴጃችን ከአንድ ስለበለጠ ወይም ቬሎሲቲ ሬሾችን ከአንድ ስለበለጠ ማለት ነው። እነዚህ ስፒድ መልቲፕላየር ናቸው ማለት ነው። ሶ ምን ይሆናል ማለት ነው? ክላስ 2 ፎርስ መልቲፕላየር፣ ክላስ 3 ስፒድ መልቲፕላየር፣ ክላስ 1 ቦዝ ፎርስ መልቲፕላየር ኤንድ ስፒድ መልቲፕላየር ብላችሁ ትይዛላችሁ ማለት ነው። ሶ ሜካኒካል አድቫንቴጅስ ኦፍ ሊቨር ሜካኒካል አድቫንቴጁን እንዴት አድርገን እንገልጸዋለን? ሃው ማች ፎርስ ዱ ዩ ኒድ ቱ ሊፍት ኤ ዌይት ኦፍ 12 ኪሎ ግራም። አሁን 12 ኪሎ ግራም ክብደት ያለውን እንዴት አድርገን በምን ያክል ፎርስ ሊፍት ልናደርገው እንችላለን ነው አሁን ጥያቄው ማለት ነው። ሶ አፕላይድ ፎርስ እዚህ ጋር ሜካኒካል አድቫንቴጃችን 3 ተሰጥቶናል። ሶ ሜካኒካል አድቫንቴጅ ማለት ምን ማለት ነው? ዛት ሌንግዝ ኦፍ ኢፈርት አርም ኦቨር ሌንግዝ ኦፍ ሎድ አርም ብለን መስራት እንችላለን ማለት ነው። ሶ ይህንን ክሪስ እናድርገው። ሶ ሜካኒካል አድቫንቴጅ ክሪስ አድርገን ምን ማድረግ እንችላለን? ሎድ አርም እና ያንን መጠቀም እንችላለን። ወይም
በሌላ ደግሞ ምን ማድረግ እንችላለን? ሜካኒካል አድቫንቴጅ ታይምስ አፕላይድ ፎርስ which is equals to weight lift up in ኪሎግራም አድርገንም መስራት እንችላለን ማለት ነው። ይህንን ከየት አመጣ ነው? ይህኛው ያመጣ ነው ሜካኒካል አድቫንቴጅ ማለት ዛት ኦፍ ምን ማለት ነው? በፊት ሎድ ኦቨር ኢፈርት የሚለውን ፎርሙላ ማለት ነው። ይሄኛው በሌንግዝ ኦፍ ኢፈርታል ኦቨር ሎድ አርም ነበር አይደለ? ሜካኒካል አድቫንቴጅ ማለት ሎድ ኦቨር ኢፈርት ነው። ሎዳችን ስንት ነው? 4 ኪሎ ግራም ማለት ነው። 4 ኪሎ ግራም ማለት ዌይት ኦፍ ዘ ሊፍት ነው። ክሪስ ክሮስ አደርገው ሎድ ወይም ዌይት ኦፍ ዘ ሊፍት ሜካኒካል አድቫንቴጅ ሲባዛ በኢፈርት ወይም በአፕላይድ ፎርስ ማለት ነው። በአፕላይድ ፎርስ አድርጌ አገኘዋለሁኝ ማለት ነው። ሰው እንዴት አደርጋለሁኝ? ይህንን ሰው ሜካኒካል አድቫንቴጅ ሲባዛ በፎርስ አፕላይድ ሶስት ወይ ትላለሁኝ። 3 ሲባዛ በፎርስ አፕላይድ ሶስት ኢኳልስ ቱ 12 ኪሎ ግራም ነው የተባልኩት። 3 ሲካፈል ለ3 ሲካፈል ለ3 አደርጋለሁ። ሶ አፕላይድ ፎርሴ 4 ይሆናል ማለት ነው። ስለዚህ 4 ኒውተን ነው የሚሆነው እዚህ ጋር ማለት ነው። 4 ኒውተን አፕላይድ ፎርስ ወይም ዘ ኢፈርት ኢዝ 4 ኒውተን ማለት ነው። ሶ 12 ኪሎ ግራም ክብደት ያለውን ለማንሳት 4 ኒውተን ነው የሚያስፈልገኝ ማለት ነው። ስለዚህ ሜካኒካል አድቫንቴጅ በ3 እጥፍ እያባዛ ነው ማለት ነው የኔን ፎርስ። ስለዚህ ሜካኒካል አድቫንቴጁ በ3 እጥፍ እያባዛን የኔን ፎርስ። ስለዚህ ይሄንን ፎርስ መልቲፕላየር ስፒድ መልቲፕላየር ኤንድ ዳይሬክሽን ቼንጅ እያልን ያልነው በዚህ መሰረት ነው ማለት ነው። ኦኬ ሌቨር ይሄኛው ኦኬ ሌቨር ዩዝድ ቱ ሊፍት ኤ ሎድ ኦፍ ሌቨሩ that is 600 ኒውተን with effort of 150 ኒውተን the distance from the effort to the fulcrum is 0.5 meter and the distance from the load to the fulcrum is 2.5 meter calculate the mechanical advantage and velocity ratio ነው የሚለን። አሁን ሜካኒካል አድቫንቴጅ እዚሁ መስራት ትችላላችሁ። ሌቨሩ ሊፍት ለማድረግ ያሳሰበው 600 ኒውተን ነው። በስንት? በ150 ኒውተን። ስለዚህ በስንት እጥፍ ማባዛት አለበት ነው አይደለም ሜካኒካል አድቫንቴጃችን። ስለዚህ 150 ሲካፈል ለ600 ማድረግ ነው። 600 ሲካፈል ለ150 እንዳታዘዟዙሩ እዚህ ጋር ሰው ይሄ ስንት ይሆናል? 4 ይሆናል ማለት ነው። ስለዚህ ሜካኒካል አድቫንቴጅም ቀላሉ በዚህ ማግኘት ይችላሉ። ቬሎሲቲ ሬሽዮንም እንደዛው ማለት ነው። ስለዚህ ሜካኒካል አድቫንቴጅ ማለት ሎድ ሲካፈል ለኢፈርት ነው። 600 ሲካፈል ለ150 4 ይሆንልኛል ማለት ነው። ቬሎሲቲ ሬሽዮም ዲስታንስ ኢፈርት ኦቨር ዲስታንስ ሎድ ነው አይደለ? ምን ይሆንልኛል እዚህ ጋር ምን ዘ ዲስታንስ ፍሮም ዘ ኢፈርት ዲስታንስ ኢፈርት ማለት ነው ቱ ዘ ፈልክረም ከዲስታንስ ከፈልክረሙ እስከ ኢፈርቱ 0.5 ነው። ኤንድ ከፈልክረሙ እስከ ሎዱ 2.5 ነው ያለው። ስለዚህ 0.5 ሲካፈል ለ2.5 አደርጋለሁ ማለት ነው። ለ2.5 ስለዚህ 0.2 ይሆንልኛል ማለት ነው። 0.2 ቬሎሲቲ ሬሽዮ 0.2 ይሆናል ማለት ነው። ሶ ሜካኒካል አድቫንቴጅ 4 ነው። ቬሎሲቲ ሬሽዮ 0.2 ነው ማለት ነው። ኦኬ ይሄንን ካልን ሜካኒካል አድቫንቴጅ ዘ ነምበር ኦፍ ታይምስ ኤ ሲምፕል ማሽን ዊል መልቲፕላይ አ ፎርስ። ስለዚህ ሜካኒካል አድቫንቴጅ በምን ያክል ፎርስ ነው እያባዛልኝ ያለው፣ ያንን ፎርስ በምን ያክል ታይምስ ነው እያባዛልኝ ያለው የሚለውን ነው የሚነግረኝ አይደለ? ኦር ዳት ኢዝ ፎርስ መልቲፕላየር ከሆነ ስፒድ ሊሆን ይችላል። ዳት ሜካኒካል አድቫንቴጅ ከአንድ በታች ከሆነ ስፒድ መልቲፕላየር ሊሆን ይችላል፣ ኦር ዳይሬክሽን ቼንጅ ሊሆን ስለሚችል ማለት ነው። ዜር አር ቱ ታይፕስ ኦፍ ሜካኒካል አድቫንቴጅ። ሁለት አይነት አሉ፣ ቲዮሬቲካል ኤንድ አክቹዋል ሜካኒካል አድቫንቴጅ። ዳት ኢዝ አሁን ሜካኒካል አድቫንቴጅ በስንት እጥፍ ፎርሱ እንደሚባዛልኝ የሚነግረኝ ሲሆን ቲዮሬቲካል አለ፣ አክቹዋል አለ። ኦኬ ቱ ታይፕስ ኦፍ ሜካኒካል አድቫንቴጅ when the machine is not yet used we can compute for mechanical advantage. We have to take a consideration of the distance or the effort will move and the distance the load will move. that is ምንድነው የምናደርገው? ይሄኛው that is theoretical mechanical advantage ማለት ነው። we have to take consideration of the distance of the effort will move. ኢፈርቱ ምን ያክል ዲስታንስ ሙቭ አድርጓል and the distance of the load will move ምን ያክል ሎዱ ሙቭ አድርጓል የሚለውን ተጠቅመን that is the theoretical mechanical advantage ማግኘት እንችላለን። the number of time the machine has actually helped in doing work ሲሆን ወይም you have to know the amount of force put in the machine and the amount of force the machine to produce ያደረገው ደግሞ ያንን በምናገኘዋለን actual mechanical advantage ብለን እናገኘዋለን ማለት ነው። ስለዚህ theoretical based on distance of the effort will move and the distance of the load will move. distance effort ምን ያክል ዲስታንስ ሙሏል and load ምን ያክል ዲስታንስ ሄዷል ብለን የምናገኘው theoretical ሲሆን actually ምን ያክል ፎርስ አስገብተናል እና ምን ያክል ፎርስ ወጥቷል የሚለውን ደግሞ ተጠቅመን የምናገኘው that is actual mechanical advantage ይሆናል ማለት ነው። the other efficiencies of machine ነው efficiency
ኖ ማተር ሃው ማች ወርክ ዊ ፑት ኢንቱ ዚ ማሽን ኢንፑት ወርክ ማለት ነው ኤንድ ወርክ ደን ባይ ዚ ማሽን ዚ አውትፑት ወርክ ማለት ነው ኢዝ ኦልዌይስ ሌስ ዛን ዛት ዩ ፑት። ስለዚህ አሁን ኖ ማተር ኢት ኢዝ ቢኮዝ ዘ ፍሪክሽን ስለሚኖር ማለት ነው መጀመሪያ አካባቢ ላይ ስለገለጽ ነው ቢትዊን ዘ ማሽን ፓርት ኮቨርት ሰም ኢንፑት ፎርስ ኢንቱ ዩዝለስ ሂት ያስገባነውን ወርክ ደን ምን ያደርግብናል ወደ ዩዝለስ ወደ ሂት ኢነርጂ ስለሚቀይርብን ዛት ኢዝ ከአንድ በታች ነው የሚሆነውም ያለው 100% ኢፊሽንት አይሆንም ያለበትም ምክንያት እሱ ስለሆነ ማለት ነው። ሶ ዊ ዲፔንድ ኦን ዘ ማሽን ሶ ዊ ሃቭ ቱ ቤተር አንደርስታንድ ሃው ዘይ ወርክ የሚለውን ማወቅ አለባችሁ ማለት ነው። ስለዚህ ኢፊሽንሲ የምንለው ወርክ አውትፑት ሲካፈል ለወርክ ኢንፑት ሲባዛ በመቶ የሚለው ዛት ኢዝ ማን ይሆንልናል ኢፊሽንሲ ይሆናል ማለት ነው። ኢፊሽንሲ ያስገባነው ወርክ ሙሉ በሙሉ ከወጣ ኦር ዛት ኢዝ የወጣውና ኢንፑት ያስገባነውና አውትፑት የሆነው ኢኳል ከሆነ ዛት ኢዝ 100% ኢፊሽንት ነው ማለት ነው። ወይም ምን ማድረግ እንችላለን አክቹዋል ሜካኒካል አድቫንቴጅ ሲካፈል ለቲዎሬቲካል ሜካኒካል አድቫንቴጅ አክቹዋል ሜካኒካል አድቫንቴጅ ቤዝድ ኦን ሎድ ኤንድ ኢፈርት የምንሰራው ማለት ነው። ሶ ሎድ ሲካፈል ለኢፈርት አድርገን የምናገኘው ዛት ኢዝ አክቹዋል ሜካኒካል አድቫንቴጅ። ዋት አባውት ዘ ቲዎሬቲካል ሜካኒካል አድቫንቴጅ? ቲዎሬቲካል ሜካኒካል አድቫንቴጅ ዲስታንስ ኢፈርት ሲካፈል ለዲስታንስ ሎድ አድርገን ሃው ማች ዘ ኢፈርት ኢዝ ሙቭ ኤንድ ሃው ማች ዘ ሎድ ኢዝ ሙቭ የሚለውን አውቀን በሁለቱ አካፍለን የምናገኘው ኮሊድ ኢፊሽንሲ ብለን የምንገልጸው ይሆናል ማለት ነው። ሶ እዚህ ጋር ጥያቄዎች ተሰጥተዋል። ሳምፕል ፕሮብለምስ ኦን ሜካኒካል አድቫንቴጅ ዘ ማሽን ሃዝ ኤ ሜካኒካል አድቫንቴጅ ኦፍ 5 ሜካኒካል አድቫንቴጁ 5 ነው። ኢፍ ዘ ኢፍ ኤ ባሊክ ባያን ቦክስ ዌይትስ 1000 ኒውተን ኢዝ ቱ ቢ ሊፍትድ ኦንቱ ዘ ትረንክ ሃው ማች ኢፈርት ኢዝ ኒድድ። አሁን ሜካኒካል አድቫንቴጅ በአምስት ነው ማለት ስለዚህ በአምስት እጥፍ ያባዛል ማለት ነው። ሶ 1000 ኒውተን ክብደት ያለውን ቦክስ መኪና ላይ ለመጫን ነው አሁን የተፈለገው። ሶ ምን ያክል ኢፈርት ያስፈልገኛል ነው። ሶ አክቹዋል ሜካኒካል አድቫንቴጅ ማለት ዳት ኦፍ ሎድ ኦር ሬዚስት ኦቨር ዛት ኢዝ ኢፈርት አደርጋለሁኝ። ሶ 5 ሎድ ያለ ዛት ኢዝ ሜካኒካል አድቫንቴጅ ሬዚስት 1000 ማለት ነው ሲካፈል ለኢፈርት ይሆናል ማለት ነው። ሶ ምን ይሆናል አንድ ይሄኛው ስንት ነው 1000 ማለት ነው። ይሄኛው 5 ሶ ስኪሮስ እናደርግና 1000 ሲካፈል ለ5 ዛት ኢዝ 200 ኒውተን ያስፈልገኛል ማለት ነው። ይሄንን ቦክስ ወደ ትረንክ ላይ ለመጫን ማለት ነው። ኦኬ ሲያዘር ኢት ኢዝ ኤ ማሽን ዊዝ ቲዎሬቲካል ነው። ቲዎሬቲካሉ 5 ነው ኤንድ አክቹዋሉ 4 ነው። ኢዝ ዩዝድ ቱ ሬይዝ 10 ኪሎግራም ባሊክ ባያን ቦክስ ባይ 5 ሜትር ዋት ኢዝ ዘ ወርክ ኢንፑት ቱ ዘ ማሽን። ስለዚህ ቲዎሬቲካል ሜካኒካል አድቫንቴጅ 5 ነው። አክቹዋል ሜካኒካል አድቫንቴጅ 4 ነው። ማሴ 10 ኪሎ ግራም ነው። ሶ ኤች ስንት ነው 5 ሜትር ነው። ሶ ወርክ ኢንፑት ማለት ሬይዝ እያደረግን ነው አይደለ? ስለዚህ ኢነርጂ ትራንስፈር ነው። ኢነርጂ ትራንስፈር ማለት ኤምጂኤች አድርጌ አገኘዋለሁ ማለት ነው። ሶ 10 ሲባዛ አክሰለሬሽን ኦር ግራቪቲ 9.8 ሲባዛ በሄድ በ5 ሶ 490 ጁል ወርክ ኢንፑት ይሆናል ማለት ነው። ስለዚህ ምንድን የተባልኩት ዋት ኢዝ ወርክ ኢንፑት ኦፍ ዘ ማሽን ዛት ኢዝ አገኘው ማለት ነው። ሶ ኢፊሽንሲ ምን ይሆናል ዛት ኢዝ አክቹዋል ሜካኒካል አድቫንቴጅ ሲካፈል ለቲዎሬቲካል ሜካኒካል አድቫንቴጅ አድርጌ በመቶ አባዛዋለሁ ማለት ነው። ሶ 80% ይሆናል ማለት ነው። ስለዚህ ይሄ ምን ነው ዛት ኢዝ አክቹዋል ዛት ኢዝ ኢፊሽንሲ ይሆናል አክቹዋል ነው ሲካፈል ለቲዎሬቲካል ፓርቱ ማለት ነው። ስለዚህ ኢፊሽንሲ ወርክ አውትፑት ሲካፈል ለወርክ ኢንፑት ነው። ሶ ኢፊሽንሲ 0.4 ነው። ወርክ አውትፑቴ 490 ነው። ወርክ ኢንፑት ነው የተጠየቁት ክሪስ ኪሮስ አደርገዋለሁ ማለት ነው። ሶ 0.8 ሲባዛ በወርክ ኢንፑት which is equals to that of 490 ይሆናል ማለት ነው። ሶ 400 ለ0.8 እናካፍለዋለን ለ0.8 ማለት ነው። ሶ ወርክ ኢንፑት ስንት ይሆንልኛል 613 ጁል ይሆንልኛል ማለት ነው። ስለዚህ እንደዚህ ያደርጋችሁ መስራት ትችላላችሁ ማለት ነው። ይሄ የመጨረሻው የዩኒት 8 ፓርት ይሆናል ማለት ነው። በቀጣይ ዩኒት 9 እስከምንገናኝ ድረስ ሰላም ሁኑልን። ቴንኪው